ዋጋው በጣም ቆንጆ ነው። በሪያሊቲ ታሪክ ታይቶ የማይታወቅ ፕራይስ ነው ይዘን የመጣ ነው። ለውስን ቤቶች ነው የወጣው። ይሄን ቪዲዮ ያዩ ሰዎችም ይሄን አይተን ነው ብለው ደውለው ዲስካውንቱን ማግኘት ይችላሉ። በካሬ ከ90,270 ብር ጀምሮ ነው። በሪያሊቲ ሂስትሪ እንዳልኩሽ ብዙ ነገር ፍሌክሲብል ነው። በጣም በቺፐስት ፕራይስ ነው የመጣ ነው። ፒያሳ ላይ 96,000 90,000 የካሬ አማራጮች አሉ። በዛ ብር ማግኘት ይችላሉ። ሰላም ጤና ይስጥልን ደንበኞቻችን፣ ዛሬ የምንገኘው በሪያሊቲ ሪል ስቴት ነው። እስኪ ለደንበኞቹ ምን አዲስ ነገር ይዘን መጥተዋል የሚለውን አብረን የምናየው ይሆናል። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም። እስኪ ስምሽ እንታወቅ። ተስፋ ቃል ታሪኩ እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እሺ፣ ዛሬ ሪያሊቲ ሪል ስቴት ተገኝተናል እና እስኪ ስለ ድርጅታችሁ ትንሽ ገለጻ አድርጊልኝ። ሪያሊቲ ሪል ስቴት እንግዲህ በሪል ስቴት ዘርፉ ከ10 ዓመታት በላይ ያስቆጠረ አንጋፋ ድርጅት ነው። ከዛ በፊት የኮንስትራክሽን ማቴሪያል ሰፕላይ በማድረግ በፈረንጆቹ ከ2005 ዓመተ ምህረት ጀምሮ ስራ ላይ ያለ ካምፓኒ ነው። ባክግራውንዳችንን ደግሞ ኮንስትራክሽን ላይ ቤዝድ ያደረገ ነው። በእነዚህ 10 ዓመታቶች ውስጥ ግን 10 በላይ ፕሮጀክቶችን ለደንበኞች አስረክበናል። አሁን ላይም በማስረከብ ላይ ያለናቸው ፕሮጀክቶች አሉ። እስቲ አሁን ሽያጭ ላይ ያሉ ቦታዎች ይኖራሉ እና የት አካባቢ ነው ያሉት? አሁን ላይ አክቲቭሊ ኮንስትራክሽን ያለባቸው 4 ሳይቶች አሉ። ሽያጭ ደግሞ በ3 ፕሮጀክቶቻችን ላይ አለ። የመጀመሪያው እዚህ ሸገር ህንፃ መድኃኔዓለም ቤተክርስቲያን ሸገር ህንፃ ጀርባ አለ ኤሊት የምንለው ፕሮጀክት አለ። እሱ ላይ ኮንስትራክሽን ላይ ያለነው ሽያጭ ሙሉ ለሙሉ ጨርሰናል። ሌላው ሁለተኛው ሳር ቤት አፍሪካ ህብረት ፊት ለፊት ላይ አምባሳደር ሞል የሚባል ሚክስድ ዩዝ አፓርትመንት እየገነባን ነው። ሱቅና መኖሪያ ቤቶችን አንድ ላይ የያዘ። ሌላው ደግሞ ጋዜቦጋ ደንበል ጋዜቦጋ ደግሞ እንደዚሁ አፓርትመንት ቤትን እየገነባን ያለ ነው። በአራተኝነት ደግሞ አዲሱ ላውንች ያደረግነው ፕሮጀክት ፒያሳ ይገኛል። ቴዎድሮስ አደባባይ ወረድ ብሎ ፓላስ የሚባል አፓርትመንት እየገነባን ነው ማለት ነው። በጣም አሪፍ። እስቲ የአከፋፈል ሁኔታው ምን ይመስላል? አከፋፈል ሁኔታው አሁን ላይ ሂውጅ ዲስካውንት ያለበት ሳይታችን ኤክስፖም ላይ ነው ያለ ነው። ፓላስ ቪው ላይ በጣም ሂውጅ ዲስካውንት አለበት። አከፋፈሉም በጣም ፍሌክሲብል ነው። 2 አይነት አከፋፈል አማራጮች አሉ። የመጀመሪያው ታይም ቤዝድ ነው። ሁለተኛው ደግሞ ፕሮግረስ ቤዝድ ነው። ደንበኞች ግንባታው በደረሰበት ሁኔታ እየተመለከቱ የሚከፍሉበት አለ። ሌላው ደግሞ በጊዜ ገደብ ደግሞ ካሉ ኤቭሪ 5 መንዝ፣ ሪያሊቲ ላይ ኤቭሪ 3 መንዝ ክፍያ ይመጣል። አሁን በዚህኛው ግን ፍሌክሲብል ሆነ በ5 ወር በ5 ወሩ የሚከፍሉበት አማራጮችን ይዘን መተናል። ትልቅ ዲስካውንት አለው። ፒያሳ ላይ 15% ቅድመ ክፍያ ነው የጠየቅን ያለ ነው። በጣም ትልቅ ፕሮጀክት ነው። እንደ ድርጅት ወደ 4000 ካሬ ሜትር ላይ ያረፈ አፓርትመንት ነው። እታች በደንብ ሞዴሉንም ማሳይሻለሁ። በ4 ዳይሬክሽን ቪው ያለው በጣም ቆንጆ ሎኬሽን ላይ ያለ ሳይታችን ነው። በጣም አሪፍ እድል ነው ብዬ አስባለሁ። እስቲ የካሬ አማራጮችስ? የካሬ አማራጮቹ 2 ቤድሩም እና 3 ቤድሩሞችን ነው በሰፊው ይዘን የመጣ ነው። ምን አለ እንደ ካልቸር ሪያሊቲ ላይ ደንበኞች የሚሰጡንን አስተያየት ተቀብለን የእነሱን ፍላጎት ያማከለ ፕሮጀክት ነው እየሰራን ያለ ነው። ፒያሳ ላይ ባለ 2 እና ባለ 3 መኝታ ቤቶች ሃይ ሪኩዌስት ነበረ። በ127 ካሬ 2 ቤድሩም ጀምሮ እስከ 208 3 ቤድሩም አማራጮችን አሉ። በመሀል ወደ ከ15 በላይ የሆኑ የካሬ አማራጮች አሉ። ማሳይሽ ያስረከብናቸውን ፕሮጀክቶች ወይም በማስረከብ ላይ ያለናቸውን ፕሮጀክቶች ደግሞ እዚህ ጋር ሞዴሎቹን አሳይሻለሁ። ይሄኛው 9ኛ ፕሮጀክታችን ነው። ዲፕሎማት ሮድ 1 ይባላል። አጠገቡ አዲስ ፕሮጀክት እየሰራን ያለ ነው። ሙሉ ለሙሉ ታስረክበን ወጥተናል። እዚህኛው ፕሮጀክት ላይ የተወደደ ፕሮጀክታችን ነው። እየደገምነው ያለ ነው እዛው ማለት ነው። ይሄንን የመጀመሪያ ፕሮጀክት 9ኛው ፕሮጀክታችን 9ኛው በጣም አሪፍ 9ኛው ፕሮጀክታችን ነው። ይሄ ደግሞ 10ኛው ፕሮጀክታችን ነው። ሳር ቤት ካናዳ ኤምባሲ ጋር ጀርባ ነው የሚገኘው፣ ወይም መቻሪያ ሜዳ ፊት ለፊት
2 ብሎኮች ነው የያዘው ውስጡ። ብሎክ ላይ በማስረከብ ላይ ያለ ነው። ሙሉ ለሙሉ አጠናቀን ብሎክቱም ደግሞ ተቆሞች ተጠናቆ ነው ያለው። 90% አጠናቀን ያለ ነው። አሁን ይሄንን ደግሞ አጠገቡ ዘው ሳር ቤት ዲማንዱ ስለነበረ አፍሪካ ህብረት ጋር እየሰራን ነው ያልኩሽ። ፕሮጀክት ደግሞ ከዚህ በተጠየቁ ጥያቄዎች መሰረት እየደገምን ያለ ነው ማለት ነው። ስንት ፕሮጀክቶችን ሰርታችኋል ማለት ነው? አጠቃላይ 10 ፕሮጀክቶችን ሰርተናል። እስካሁን ዴሊቨር አድርገናል። አሁን 14ኛ ፕሮጀክታችን ላይ ያለ ነው። 4 ፕሮጀክቶች ኦንጎይንግ አሉን ማለት ነው። ታች ላይ ደግሞ የአዲሱን ፓላስ ቪው ፕሮጀክታችን ምን ይመስላል ነው። ሂውጅ ነው። እነዚህ እንደምታያቸው አነስ አነስ ያሉ ናቸው። ያኛው በሳይዝም ትልቅ ነው። እሱኛውን ደግሞ በደንብ አቀማመጡን አሳይሻለሁ። ይሄኛው 14ኛ ፕሮጀክታችን ነው። ፓላስ ቪው የሚባለው ፕሮጀክት ይሄ ነው ማለት ነው። ፒያሳ ጋር ያለው ማለት ነው። አዲስ ይሄ ፕሮጀክት 4000 ካሬ ሜትር ላይ ነው ያረፈው። እንደ ሪያሊቲ ትልቁ ፕሮጀክታችን ነው እስካሁን ተሰራ ነው። በውስጡ ሱቆች አሉት እንዳልኩሽ 2 ቤድሩም እና 3 ቤድሩም አፓርትመንት ቤቶች አሉት። ሁሉም ቤቶች ናቹራል ቬንቲሌሽን የሚያገኙ ናቸው። በደንብ ደግሞ ግሪነሪም ደግሞ የሞላባቸው ቤቶች ናቸው። እንዳልኩ አስተያየት ተቀብለን እያስተካከልን አፕዴትን እያደረግን የመጣ ነው ፕሮጀክቶቻችንን። እዚህኛው ላይ የካርጎ ሊፍት ጨምረንበታል። የሰው እና የካርጎ ሊፍት ለየብቻ ነው ያለው። እንደ አጠቃላይ 10 ሊፍቶች ነው የሚኖሩት። 2 ፓኖራማ ሊፍቶች ለኮሜርሻል ብቻ ይኖራል። ከግራውንድ ፍሎር ጀምሮ እስከ 3ኛ ድረስ የሚሄዱ። ከዛ በኋላ ያሉት ደግሞ ለቤቶቹ ለየብቻ 8 ሊፍት አላቸው ማለት ነው። በጣም ትልቅ ነው ደግሞ ስታይ ራሱ በጣም ነው የሚያምረው። ሂጅ ፕሮጀክት ነው። እንደ አሜኒቲ ሪያሊቲ ያለው እዚህም ይቀጥላል። ጂምናዚየም፣ ሳውና፣ ስቲም ፕላስ ደግሞ ዴኬር ይኖረዋል። ከላይ ሩፍቶፕ ላይ ከላይ በብሪጅ ይገናኛሉ ቤቶቹ። ኦኬ እያንዳንዳቸው ያኛው እና ይሄኛው ዊንግ በብሪጅ ይገናኛሉ። እነዚህ ቤቶች በቀጥታ ወደ ዋናው አስፋልት የሚያዩ ወይ ወደ ቴዎድሮስ አደባባይ እይታ ያላቸው ቤቶች ናቸው። በዛኛው ሳይድ ያሉት ቤቶች ደግሞ ወደ ፍሬንድሺፕ እና ወደ ቤተ መንግስት እይታ ያላቸው ቤቶች ናቸው። ከጀርባ ላይ ያሉት ደግሞ ወደ አድዋ 00 ነው የሚያዩት ማለት ነው ቤቶቹ። ፕራይም ሎኬሽን ነው ስንል ዊዝን 1 ኪሎ ሜትር ራዲየስ ቤተ መንግስት አለ፣ አብሮት ላይብራሪ አለ፣ ፍሬንድሺፕ አለ እዛው። በጣም ቅርብ የሆኑ አሚኒቲዎች ያሉበት ኤሪያ ነው። ለመዝናናት ቢፈልጉ ወጥቶ ኤኒ ነገር ሾፕ አራውንድ አድርጎ ለመምጣትም እዚህ ኮሜርሻል አለ። በጣም ቤስት የሚባል ሎኬሽን ነው ማለት ነው። አሪፍ ቦታ ላይ ነው ያለው። እሺ በጣም አሪፍ። እንግዲህ ሁሉንም በሚባል ደረጃ በጣም ገልጸሽልኛል በአሪፍ ሁኔታ። በመጨረሻው ማለት የምትፈልጊው ለደንበኞቻችሁ ማስተላለፍ የምትፈልጊው ነገር ካለ በይ። ማለት የምፈልገው ነገር ቢኖር ደንበኞች ሪያሊቲ ሳያዩ ይህንን ትልቅ የሆነ ኢንቨስትመንት እንዳይወስኑ መጥተው ይጎብኙ። ያወራነውን ነገር ደግሞ በተግባር ይዩት ብዬ ነው ብለው ከእናንተ ጋር እንደመጡ ይደውሉልን። ሲደውሉልን ዲስካውንት ይሰጣቸዋለን። ይህን ቪዲዮ አይተው ለሚመጡ ታላቅ ዲስካውንት አለው ማለት ነው። ለዚህ አጋጣሚ እሺ፣ በጣም ነው የማመሰግነው ለነበረ ቆይታ። አመሰግናለሁ። እሺ ውድ ደንበኞቻችን ዛሬ ሪያሊቲ ስቴት ተገኝተን ለደንበኞቹ ምን አዲስ ነገር ይዞ መጥቷል፣ እንዲሁም ደግሞ በምን አይነት ልዩ ዲስካውንት ይዞልን መጥቷል የሚለውን ቆይቼ አስቃኝቻችኋለሁ። ይህን ቤት ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።